እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ሌላው አዲስ አበባ የሆነ ጊዜ የሆነ ነገር ይታጠርና ከዛ ፈርሶ እንደገና ተሰርቶ ነው በጣም ቆንጆ ይሆናል። ጋሻ በራ ሞላ ሽንታትሽኑ እያለው የሚል ሰው ነበር። እንግዲህ ኢኒሼቲቭ ወስዶ የቻለውን ያለጸዳ ነበር። አሁን ሙሉ ለሙሉ ሀገር ሲጸዳ ሀገር በቃ ሲስተካከል we should appreciate እንዴ። እኔ ልጆቼ በቃ የትም ሀገር ደርሰን ስንመጣ በጣም ነበር ኢትዮጵያ ቅር የሚላቸው የጽዳቱ ሁኔታ። አሁን በሀገራቸው የሚኮሩ ልጆች አሉኝ እንዴ። we should say thank you። ያለቀ የተቆረጠ ፍርጎ ላይ የማይንቀሳቀስ ፍርጎ ላይ ተቀምጠን ከሆነ ከሱ ፍርጎ ወርደን ወደሚሳፈረው ባቡር ተሳፍረን አብረን ሀገርን ለትውልድ ብናቆይ በእንት ጊዜ እኮ እንደዚህ ነበር። በዛ ጊዜ የነበሩ ሰዎች የራሳቸውን ስራ ሰርተው አርፈዋል። አሁን የሚሰሩትን ሰዎች ደግሞ እውነት ተነጋግረን እውነት አርነት ያወጣናል ብዬ ነው። ዛሬ እንግዲህ ትናንትና ዶክተር አብይ በነበረበት ፕራይም ሚኒስትራችን በነበሩበት ቦታ ተገኝቼ ነበርና የማህበራዊ ልማት ምርታ ሀገር ግንባታ ሀገር እየተገነባች ነው። አዎ ኦብቪየስሊ እየተገነባች ነው እንዴ። እሱ እኔ በጣም የገረመኝ ማለት ነው በኔ ዘመን ውስጥ በኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየቴ ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበር የሚበሉ ህፃናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ፣ ይማራሉ። ምን ነው በፊት በቸርችኛ ያዋጣን ልጆችን እናበላ ነበር፣ ቀለብን ቆርጥ ነበርና ይሄን ሁሉ በርደን ተወስዶልን ልጆች በልተው ዩኒፎርም ተሰጥቷቸው ጫማ። አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ስለዚህ አባቶቻችን ዘመን አባቶቻችን በልተው ኖረው አልፈዋል። በቃ አሁን ለልጆቼ ነው መስራት እንፈልገው። ለልጆቼ ቆንጆ ሀገር እንዲኖራቸው ፈልጋል። የማያፍሩበት ሀገር እንዴ። ካፌ በየቦታው ዎኪንግ ቦታ ማረጊያ ሳይክል መንጃ። አረ ፕሊስ እንዴ ማለት እግዚአብሔርም ይታዘበናል። የሚሰሩትን ሰዎች አፕሪሺየት አለማድረግ እግዚአብሔርም ይታዘበናል። ሽንት ቤት ለ4 ለ5 የሚጠቀሙ ሰዎች የራሳቸው መኝታ ቤት የራሳቸው ሽንት ቤት። አረ ተው እግዚአብሔር ይታዘበናል። ማለት ሰው ከምስጋና መጀመር አለበት ብዬ ስለማስብ እንደፈለጋችሁ ልታብጠለጡልኝ እንደፈለጋችሁ ልትሉ ትችላላችሁ። በጀርባ በስክሪፕቶ የምትዋጉ ሰዎች እኔ አይ ዶንት ሪሊ ኬር። እኔ እግዚአብሔር በሰራበት ዘመን ላይ እግዚአብሔርን ማመስገን እፈልጋለሁ። የታዘዙ ዜጎች ደግሞ የሰሩበትን ጊዜ ማመስገን እፈልጋለሁ። አናውቅም እንዴ? ኖረን እኮ እናውቃለን። በባለፉት መንግስታቶች ኖረን እናውቃለን። የምናውቀውን ነገር እንዴት ነው እንዳላወቀ ጸጥ ምንለው? ነውር ሳይሆንብንም ወይ ማለት ልጆቻችን አይታዘቡንም? የተሰራን ነገር አልተሰራም ብለን ዲናይ ስናደርግ እግዚአብሔር ይባርካችሁ። በቃ ጸጋ ይብዛላችሁ። እንዴት ያለ ህዝብ እንደምትመሩ እግዚአብሔር በእውነት ጸጋ ይብዛላችሁ። ምድራችን ትባረክ። አሁን ከራብ ከቸነፈር ከጦርነት እግዚአብሔር ይታደጋት። በጸሎታ አብረናችሁ ነን። ተባረኩልን ነው የመጣሁት እዚህ ቦታ ላይ። እግዚአብሔር ዘመናችሁን ይባርከው። በቃ ስድብ ለምዶበት ወይም ደግሞ ወቀሳ ለምዶበት ሊወቅሰን ይችላል። ተራ ታፔላ ቢለጠፍ አንቀበልም። እኛ ተጨባጭ መረጃ ነው ያለን። ሌላው ባዶ ፕሮፓጋንዳ ነው። አጣጥለን ጭራሽ በማክበሪያ ቦታና በእንዴት ይከበር ላይ ትውልድ ሲጣለና ሲሳደብ ሲበሻሸቅ ጫፍና ጫፍ ሆነው የሚሰዳደቡ የነበሩ የመጀመሪያው ሳይመረቅ እዚህ ፊት ለፊት ሐውልቱ ጋር ቆመው ተቃቅፈው ፎቶ ሲነሱ ያየንበት ታሪክ የሚዘነጋ አይደለም ማለት ነው። ከፍተኛ ዝቅጠት ያየንበት ነበር። አድዋ ታሪካችን ላይ አዋራ ከተነሰነሰበት እኮ ነው ቀና ያደረግነው። ለሱ ምላሽ መስጠት አልሄድንም። ለሱ ምላሽ ወደ መስጠት ሳይሆን አድዋ የመላ ኢትዮጵያውያን ታሪክ ነው። የመተባበር የአንድነት ውጤት ነው። እንደዛ የሚጣሉ ቢሆን ኖሮ እኮ ወራሪዎች በመጡና እንደተገዙት የአፍሪካ ሀገሮች አንዷ በሆነ ነበር። እንደዛ የሰፈር አጀንዳዎች የሚያጣላ ጉዳዮች ጥላቻን ጥለው ሰርተው ታሪክን አቆዩልን። እኛ ደግሞ ታሪክን ገነባ ነው። ትውልድ ታረቀ። ትውልድም አስማማንበት። ዛሬ ለኢትዮጵያ የሀገር መሪዎች መተው ለኢትዮጵያ ሰማዕታት አበባ ጉንጉን አስቀምጠው ታሪካችንን ጎብኝተው ማንነታችንን የተረዱ ክብር ይሰጡናል። በልተን ለመኖር ብቻ ነው እንደኛ የምንኖረው? ክብር እኮ ይገባናል አይደል እንዴ? የክብር ጥያቄ አለው። እነኚህ ሁሉ መሰረታዊ ለውጦች ናቸው። ነባር ታሪክና ቅርሶች ደግሞ የገነባ ነው ብቻ ሳይሆን ጠብቀናቸዋል። አድሰን ፒያሳን ዙሪያውን ብቻ በመዞር መረዳት ይቻላል። አድሰን የማይታወቁ ስም ተሰጥቷቸው ግን የተደበቁ ከነራስ መኮንን ድልድይ ጀምሮ እነኚህ ቀድሞ የመጀመሪያ ሲኒማ የመጀመሪያ ቲያትር ቤት የሚባሉትን
መዘጋጃ ቤቱን የመጀመሪያ መዘጋጃ ቤት፣ ቀጥሎ ያለውን የከንቲባ ጽህፈት ቤት፣ መስቀል አደባባይ፣ መንገዶቹን ታሪካዊ ናቸው ያልናቸውን እንዴት እንደጠበቅናቸውና ቪዋቸው ጭምር በቅርስነት እንዲመዘገብ ጥረት ያደረግንበት እነኚህ ታሪክ ጥበቃ ናቸው። ለኢትዮጵያ አንድነት፣ አብሮነት፣ ለሰላም ያቀነቀኑ ከያኔያን ጭምር ሐውልት እንዲሰራላቸው ያደረግን። ሰሞኑን የነጥላውን አልቆላል። እንደ መንግስት ዋና ኃላፊነታቸውን ላይሆን ይችላል፣ ግን ሀገር የጣረላትን ማክበር ግዴታ ነው። ማስተማር መቻል አለብን። ለኢትዮጵያ በጣም በጭንቅ ሰዓት፣ በችግር ሰዓት ያቀነቀኑ፣ የዘመሩ፣ የሰሩ ትልልቅ የሀገር ባለውለታዎችን ብዙ መታሰቢያዎችን ገንብተናል። ቀድሞ የተመረቁትን ታውቃላችሁ። ሰሞኑን 1፣ 5፣ 6 ተጠናቀዋል። ይፋ እናደርጋቸዋለን። የኮሪደር ልማቶቻችን ጭምር ለነሱ ክብር የሰጡ ናቸው ማለት ነው። አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ሌላው አዲስ አበባ የሆነ ጊዜ የሆነ ነገር ይታጠርና ከዛ ፈርሶ እንደገና ተሰርቶ ነው በጣም ቆንጆ ይሆናል። ጋሻ በራ ሞላ ሽንታትሽ ኑ እያለው የሚል ሰው ነበር። እንግዲህ ኢኒሼቲቭ ወስዶ የቻለውን ያለ ጸዳ ነበር። አሁን ሙሉ ለሙሉ ሀገር ሲጸዳ ሀገር በቃ ሲስተካከል we should appreciate እንዴ። እኔ ልጆቼ በቃ የትም ሀገር ደርሰን ስንመጣ በጣም ነበር ኢትዮጵያ ቅር የሚላቸው የጽዳቱ ሁኔታ። አሁን በሀገራቸው የሚኮሩ ልጆች አሉኝ እንዴ። we should say thank you። ያለቀ የተቆረጠ ፍርጎ ላይ የማይንቀሳቀስ ፍርጎ ላይ ተቀምጠን ከሆነ ከሱ ፍርጎ ወርደን ወደሚሳፈረው ባቡር ተሳፍረን አብረን ሀገርን ለትውልድ ብናቆይ። በእንት ጊዜ እኮ እንደዚህ ነበር። በዛ ጊዜ የነበሩ ሰዎች የራሳቸውን ስራ ሰርተው አርፈዋል። አሁን የሚሰሩትን ሰዎች ደግሞ እውነት ተነጋግረን እውነት አርነት ያወጣናል ብዬ ነው። ዛሬ እንግዲህ ትናንትና ዶክተር አብይ በነበረበት ፕራይም ሚኒስትራችን በነበሩበት ቦታ ተገኝቼ ነበርና የማህበራዊ ልማት ምርታ ሀገር ግንባታ ሀገር እየተገነባች ነው። አዎ ኦብቪየስሊ እየተገነባች ነው እንዴ። እሱ እኔ በጣም የገረመኝ ማለት ነው በኔ ዘመን ውስጥ በኔ ትውልድ ውስጥ እንዲህ አይነት የሚሰራ ሰው ማየቴ ደስ ብሎኛል። ሁለተኛ ነገር ደግሞ 1.5 ሚሊዮን ነበር የሚበሉ ህፃናት የነበሩት። አሁን 8 ሚሊዮን ልጆች ይበላሉ፣ ይማራሉ። ምን ነው በፊት በቸርችኛ ያዋጣል ልጆችን እናበላ ነበር፣ ቀለብን ቆርጥ ነበርና ይሄን ሁሉ በርደን ተወስዶልን ልጆች በልተው ዩኒፎርም ተሰጥቷቸው ጫማ። አረ እንዲህ አይነት መንግስት ኖሮ ያውቃል ወይ? እንደው እስቲ እንተዛዘብ፣ በቃ እስቲ እንተዛዘብና እስኪ እውነትን እንነጋገርና እስኪ ምስጋና ደግሞ ለሚገባው ምስጋና እንስጥ። ስለዚህ አባቶቻችን ዘመን አባቶቻችን በልተው ኖረው አልፈዋል። በቃ አሁን ለልጆቼ ነው መስራት እንፈልገው። ለልጆቼ ቆንጆ ሀገር እንዲኖራቸው ፈልጋል። የማያፍሩበት ሀገር እንዴ፣ ካፌ በየቦታው፣ ዎኪንግ ቦታ ማረጊያ፣ ሳይክል መንጃ። አረ ፕሊስ እንደ ማለት እግዚአብሔርም ይታዘበናል። የሚሰሩትን ሰዎች አፕሪሺየት አለማድረግ እግዚአብሔርም ይታዘበናል። ሽንት ቤት ለ4 ለ5 የሚጠቀሙ ሰዎች የራሳቸው መኝታ ቤት የራሳቸው ሽንት ቤት። አረ ተው እግዚአብሔር ይታዘበናል። ማለት ሰው ከምስጋና መጀመር አለበት ብዬ ስለማስብ እንደፈለጋችሁ ልታብጠለጡልኝ እንደፈለጋችሁ ልትሉ ትችላላችሁ። በጀርባ በስክሪፕቶ የምትዋጉ ሰዎች እኔ አይ ዶንት ሪሊ ኬር። እኔ እግዚአብሔር በሰራበት ዘመን ላይ እግዚአብሔርን ማመስገን እፈልጋለሁ። የታዘዙ ዜጎች ደግሞ የሰሩበትን ጊዜ ማመስገን እፈልጋለሁ። አናውቅም እንዴ? ኖረን እኮ እናውቃለን። በባለፉት መንግስታቶች ውስጥ ኖረን እናውቃለን። የምናውቀውን ነገር እንዴት ነው እንዳላወቀ ጸጥ ምንለው? ነውር ሳይሆንብንም ወይ ማለት ልጆቻችን አይታዘቡንም? የተሰራን ነገር አልተሰራም ብለን ዲናይ ስናደርግ እግዚአብሔር ይባርካችሁ። በቃ ጸጋ ይብዛላችሁ። እንዴት ያለ ህዝብ እንደምትመሩ እግዚአብሔር በእውነት ጸጋ ይብዛላችሁ። ምድራችን ትባረክ። አሁን ከረሃብ ከቸነፈር ከጦርነት እግዚአብሔር ይታደጋት። በጸሎት አብረናችሁ ነን። ተባረኩልን ነው የመጣሁት እዚህ ቦታ ላይ። እግዚአብሔር ዘመናችሁን ይባርከው። በቃ